አውቶ ራውቲንግ እናያለን። እንዴት ነው ራውቲንግ የምንሰራ ማለት ሶፍትዌሩ ራሱ ራውቲንግ እንዲሰራ ማለት ማኑዋል የሚሰራ ማኑዋል እንዴት ኦፕሬት እንደሚደረግ እናያለን። ነገር ግን አሁን አውቶ ራውቲንግ ሶፍትዌሩ ስለሚሰራለን አውቶ ራውቲንግ እንዴት መጠቀም እንደሚቻል እናያለን። መጀመሪያ የምናደርገው ሰሌክት ራውት ካረንት አውቶ ራውተር የሚል አለ። እሱን ሰሌክት እናደርግና we have to choose ሼፕ ራውተር የሚል አለ። እሱን ሰሌክት ነው። እስቲ የመጀመሪያው ለማየት ሞክር። ምንድነው ራውት የሚል ውስጥ እንገባለን። ካረንት ራውተር የሚል አለ። ካረንት ራውተር ላይ ሼፕ ራውተር የሚል አለ። ኦልሬዲ ሼፕ ራውተር የሚባል ሰሌክት አድርጓል። ስለዚህ የምንሰራው ነገር የለም። ሁለተኛው go to route ከእንደገና አውቶ ራውተር ሴትአፕ የሚል አለ። from the main menu to set up the router, right? so ምን እናደርግበታለን? ራውተር ውስጥ ገብተን ራይት ራውተር ሴትአፕ የሚል አለ። እሱን ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረገን በኋላ ቀጣይ ምን አድርግ ነው የሚለው ከእንደገና እናያለን። ራይት ኦልሬዲ ገባን። in shape router setup dialog box go to setting tab ብለን እንገባለን። check we have to check use priority layer direction box የሚል አለ። ከዛ select top ምናምን እናደርጋለን። then set up in the direction እነዚህ ነገሮች እንሰራለን ማለት ነው። ሶስተኛውን እንሰራለን ማለት ነው። እዚህ ውስጥ ገብተን ኢሜኑ ጋር ነው ሴትአፕ ውስጥ ግቡ ነው የሚለው። ራይት እንደነበረ ምንድነው ይሄን ቲክ እናደርጋለን። ቲክ ካደረገን በኋላ ቶፕ የሚል አለ። ሴሌክተር ነው። ዳይሬክሽኑን ኦፍ እናደርጋለን ማለት ነው። ራይት ኦልሬዲ እንደነበረ ነው ያለው ማለት ነው። ኦኬ እንለዋለን። ራይት ይሄን ካደረግን በኋላ ቀጣይ ራውቲንግ እንዲሰራልን ምንድነው ማድረግ አለብን? እስቲ ሁለተኛው ስላይድ ላይ ፕሬስ ኦኬ አድርጋለሁ። ኦኬ ሴሌክት ራውት ውስጥ ገብቼ ራን አውቶ ራውተር የሚል አለ። እሱን እንትን ባረግ ቀጥታ ራውት ያደርግልናል ማለት ነው። ራን አውቶ ራውተር የሚል አለ። ራን እዚህ ላይ ገብተን እቺ አውቶ ራውተር የምትባላለች። ራይት ሰርቶልናል። ራይት ራውቲንጉ ራሱ ሰርቷል። ስለዚህ አሁን እንትኑ አይታይም፣ ገመዱ አይታችሁ እንደው ግራጫ ነገር ነው ስክሪኑ ላይ ያለው። ምክንያቱም እኛ በቶፕ በኩል ምንድነው ያለው እነዚህ ኤሌክትሪካል ኮምፖነንቶቹ ነው ከላይ የሚታዩ በቶፕ ቦቶም ሌየር ጋር ቢሄድ ቦቶም ጋር ብንሄድ ራይት እንደዚህ ይሄ ዋይር ይታያል ማለት ነው። ዋይር ይታያል። ራይት እስቲ ወደ 3D ኮንቨርት ብናደርግ እስቲ 3D ኮንቨርት አድርገን ራይት ለማየት ብንሞክር ምን ይመስላል? ራይት ያው በቶፕ ስንመለከት C1 C2 አለ። ራይት R1 R2 አለ። ራይት 3D ነው ኦልሬዲ ዳዮድ እንትን አለ። እነዚህ አይነት እንትኖች አሉ። የተቆረጠ ነገር አለ። ራይት የተቆረጠ ነገር አለ አይደለም? አይታችሁ እንደሆነ ገመዶቹ ምንም ይሄ ሆል ያለበትን ጋር ካት ከተወደደረገበት ጋር አልገባም ማለት ነው። ስለዚህ ኢትስ ፋይን 3D ይሄን ይመስላል። PCB ዲዛይን ብናደርግ አውቶ ራውት ብናደርግ ይሄ ነው የሚመስለው። ኦኬ ታንክ ዩ